በእውነት በብዙ ስቃይ ውስጥ ያለ የሰው ልጅ በረሃብ የሚፈተኑ አሉ፣ በዚህ ጊዜ በጦርነት የሚፈተኑ አሉ፣ በበሽታ የሚፈተኑ አሉ፣ በብዙ ወጥመድና ስቃይ ውስጥ ያሉ ብዙ ሰዎች አሉ። እግዚአብሔር ሁላችንንም በምህረቱ ይጎብኘን። የእግዚአብሔር ጉብኝት ካልሆነ በስተቀር የሰው ብልጣብልጥነት ከገባንበት አዘቅት ነፃ አያወጣንም። ነፃ የሚያወጣን የማን ጉብኝት ነው? መልሱልኝ፣ የማን ጉብኝት ነው? በሰዎች ዕውቀት አትደገፉ፣ በሰዎች ጉልበት አትደገፉ፣ በሰዎች ብልጣብልጥነት አትደገፉ። እናንተ ከገባችሁበት ከብዙ መከራ ከብዙ ችግር ነፃ ሊያወጣ የሚችለው እግዚአብሔር ነው። ስለዚህ ሁል ጊዜ እግዚአብሔር ትዳራችሁን እንዲጎበኝ፣ ቤታችሁን እንዲጎበኝ፣ ልጆቻችሁን እንዲጎበኝ፣ ስራችሁን እንዲጎበኝ እግዚአብሔር በምህረቱ በቸርነቱ በይቅርታውም ብዛት እንዲመለከታችሁ መጠየቅ መለመን እንጂ ወገኖቼ በምድራዊ ነገር ከተመካን ሁሉም እዚህ ይቀራል። እየሰማችሁ ነው አይደለ? በምድርም በሰማይም የቅርብ ዘመዳችን ማን ነው? ስሙን ጥሩት። ማን ነው? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እግዚአብሔር ነው። ስለዚህ እግዚአብሔር ቤተልሔምን እንደጎበኘ ሰማች ይላል። ብቻዋን ቀርታ ባለችበት ሰዓት ይህንን ደስ የሚለውን ዜና ሰማች። አዝና በነበረችበት ወራት፣ ተክዛ በነበረችበት ወራት ሁለት ልጆቿንና ባለቤቷን አጣ በሰው ሀገር በስደት እያለች ይህንን ሁሉ አጣ ብቻዋን በነበረችበት ዘመን እግዚአብሔር ቤተልሔምን ጎብኝቷል። ሀገሩን አይቷል። ዝናብ አግኝተዋል። ተባርከዋል። ዘርተው እያጨዱ ነው። በሰላም እየኖሩ ነው። እርሻቸው ሰፍቷል። እግዚአብሔር ቤተልሔም የተባለችውን የእንጀራ ቤት እንደገና በእንጀራ እንደጎበኛት ለኑሃሚን ነገሯት። ይሄንን ሰማችና ወደ ቤተልሔም እሄዳለሁ አለች። ወዴት እሄዳለሁ? በጣም ብዙ ሰዎች እንጀራ ፍለጋ የእንጀራ ቤት ለቀው ወጥተዋል። ቤተ ክርስቲያን የእንጀራ ቤታችን ናት። የምን ቤታችን ናት? መልሱልኝ፣ የምን ቤታችን ናት? መጽሐፍ ቅዱስ ላይ 3 እንጀራ አለ። የመጀመሪያው እስራኤላውያን በምድረ በዳ የበሉት መና የሚባለው እንጀራ ነው። እሱን እንጀራ የበሉት በሙሉ ሞተዋል። ምን ብለዋል? ሞተዋል። ሁለተኛው እንጀራ የበረከት እንጀራ ነው። ጌታችን ኢየሱስ ክርስቶስ እየባረከ ይመግብ የነበረው ዛሬም የምንበላው የበረከት እንጀራ ነው። ይሄንንም እንጀራ የሚበሉ ይሞታሉ። ምን ይሆናሉ? ሶስተኛው እንጀራ የሕይወት እንጀራ ነው። የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ አባቶቻችሁ በምድረ በዳ መና በሉ ሞቱ አለ። አሁን ግን አለ በልታችሁ እንዳትሞቱ እኔ የሕይወት እንጀራ ሆኜ ከሰማይ መጥቻለሁ። ስለዚህ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው አለ። ስለዚህ ሕይወት የሚሰጠን የመና እንጀራ አይደለም። ሕይወት የሚሰጠን የበረከት እንጀራ አይደለም። ሕይወት የሚሰጠን የሕይወት እንጀራ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ይሄ እንጀራ ያለው ቤተ ክርስቲያን ውስጥ ነው። ይሄንን እንጀራ ለማግኘት ወደ ቤተ ክርስቲያን መምጣት አለብን። ወዴት መሄድ አለብን? በጣም ነው የምትኮሩት፣ አትናገሩም። ወዴት መምጣት አለብን? ድምጻችሁ ከፍ አድርጉ። ወዴት መምጣት አለብን? ወደ ቤተ ክርስቲያን። ቤተ ክርስቲያን ካልመጣን ይሄንን እንጀራ አናገኘውም። ቤተ ክርስቲያን ካልመጣን ረሃብ ይደፋናል። እንራባለን በዓለም፣ እንራቆታለን በዓለም፣ እንወድቃለን በዓለም። ስለዚህ እንጀራ ለመብላት ወደ እግዚአብሔር ቤት እንምጣ፣ እንቀበል ሥጋ ወደሙን። ሕይወት የሚሰጥ እንጀራ ነው። ከሥጋም ከነፍስም በሽታ የሚያድን እንጀራ ነው። የሕይወት እንጀራ ነው። ስለዚህ ያችን የእንጀራ ቤት ቤተልሔምን እግዚአብሔር እንደጎበኘ ኑሃሚን ሰማችና ጉዞዋን ወደ ቤተልሔም አደረገች ይላል። ከዚያ ልክ ስትሄድ ሁለቱም የልጆቿ ሚስቶች ሩትና ኦርፋ የሚባሉት ተከተሏት።
ከዚያ መለሰችና እንደዚህ አለች፣ ልጆቼ ወደ ሀገራችሁ ተመለሱ። ለእናንተ ባል የሚሆን ልጅ የለኝም። በዘመኑ ባህላቸው ዋርሳ ስለነበረ እናንተን ወርሶ ሚስት የሚያደርጋችሁ ልጅ የለኝም። ከዚህ በኋላ እንኳን አግብቼ ልጆች ብወልድ እነዚያ ልጆች አድገው እናንተን እስኪያገቡ ድረስ መጠበቅ አትችሉም። ስለዚህ ተመለሱ አለቻቸው። ኦርፋ የምትባለው ተመለሰች። ሩት እንደዚህ አለች፣ ኑሃሚን ሆይ አምላክሽ አምላኬ፣ ሀገርሽ ሀገሬ፣ ሃይማኖትሽ ሃይማኖቴ፣ ዘመዶችሽ ዘመዶቼ ይሆናሉ። እኔና አንቺን ከሞት በቀር የሚለየን የለም አለች። ከምን በቀር? መልሱልኝ። ከምን በቀር? እኛና ቤተ ክርስቲያንን ከሞት በቀር ምንም ሊለየን አይገባም። እኛና ቤተ ክርስቲያንን ከመጨረሻው በቀር ወገኖቼ፣ በስጋ እያለን በዚህ ዓለም ከቤተ ክርስቲያን መለየት የለብንም። ቤተ ክርስቲያን ቤታችን፣ ቤተ ክርስቲያን ሕይወታችን፣ ቤተ ክርስቲያን ነፍሳችን፣ ቤተ ክርስቲያን የምንባረክባት፣ የምንቀደስባት፣ እንጀራ የምንበላባት፣ የምንኖርባት ቤታችን ናት። ከዚች ቤት መለየት አይገባም። እስከ ሞት መታመን አለብን። ለዚህ ነው ራዕይ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል እሰጥሃለሁ ይላል። እስከ ምን ድረስ? እስከ ሞት ድረስ የታመንክ ሁን ይላል። ምን ያልክ ሁን? የታመንክ ሁን። እኛ እስከዛ ነው እየታመን ያለ ነው። ገና ሞት ሳይደርስ በጣም ጥቃቅን ነገሮች አይደሉ ከቤተክርስቲያን የሚለዩን። ሃይማኖት የሚያስቀይረን እኮ ሞት ብቻ አይደለም፣ በጣም ብዙ ነገር እኮ ነው። በሞት አስፈራርተው ብቻ አይደለም ሰዎች ሃይማኖት የሚያስቀይሩን፣ አባብለው ያስቀይሩናል። ጥቂት ነገር ነግረው ያስቀይሩናል። የተጻፈውን ጤናማውን ቃል ጠምዝዘው አስረድተው ይቀይሩናል። እስከ ሞትማ እሱማ እኮ ጥጉ ነው፣ እዛ ጋር አልደረስንም። እኛ እስከ መጨረሻው ከሃይማኖታችን ጋር ጸንተን እንድንኖር እግዚአብሔር ሁላችንንም ይርዳን። ከሞት በቀር እኔና አንቺን የሚለየን የለም አለች። ከዚያ በኋላ ተከተለቻት። ወደ ሀገራቸው ገቡ። በሙላት ነበር የወጣችው፣ ባዶ እጇን ተመለሰች። በብዛት ነበር የወጣችው፣ ብቻዋን ተመለሰች። ተመለሰችና በቤተልሔም መኖር ሲጀምሩ፣ በቤተልሔም ኑሮ ስትጀምር ሩት እንደዚህ አለቻት፣ ኑሃሚን ሆይ ወደ እርሻ ወጥቼ ቃርሚያ እቃርማለሁ፣ ያገኘሁትን ይዤ እመጣለሁ፣ ደግሞ እርሱን እንበላለን አለቻት። እሺ ልጄ እንደ ፈቃድሽ ይሁን አለችና ኑሃሚን ሩትን ወደ እርሻ ሰደደቻት፣ ሸኛቻት። ሩት በዚያ እርሻ ስትቃርመዋለች። ሴናንኩን በሊናን ከኑት ሙማቲ ዋቀዮ ማቲን ቶክችኩን